ከስተምር እየሄደ አይደለም። ኦልሞስት ስራው 100% የሚባል 80% የሚባል ደረጃ ቆመዋል። አንዳንድ መረጃ ወይ ለሚዲያ ቅርብ ያልሆነ ሰሆነ እየሄደ ያለው ስራው መቆም ደረጃ ደርሰዋል። እና እሷ የምሰበሰባቸው የሆነ ቡድን አላቸው። ያን ቡድን የሚያደራጀው እሱ እንደሆነ 100% ውስጥ ካሉ የኔ ከሆኑ ሰዎች መረጃ አለኝ። ፍቄ እዚህ ጋር አንድ ነገር ልጠይቅህ። እዚህ ጋር አሁን አንተ እዛ ቢዝነስ ላይ እየሰራ ነው ወይስ አይደለም? ዱባይ ያለው ነው። ዱባይ ያለውን 100% የለውኝም። 8 ወር ሆኖኛል። የለውኝም 8 ወር ሆኖኛል። ኦኬ። ስለዚህ አንተ የለህበትም ማለት ነው። እኔ የለሁበትም 8 ወር በኋላ ያላቀም። ስለዚህ የሚበላው ነገር ገለመሌ ያለው አንተ ከሄድክ በኋላ ነው ወይስ አንተ እያለበት ነው የተወራው? እኔ ሳኖር እኔ አላውቅም። እግዚአብሔር ባር ነፃ ወጣህ አባቴ እኮ እኔ ነፃ ወጥቻለሁ። ሁሉም እኮ ያውቃል። ይሄን ነው አሁን ገባኝ። ልምድ እንደሌለው አብሬ እንድመልስልኝ ነው። አዎ መልስልሃለሁ። ግን ያያችሁ የሶሻል ሚዲያ ልምድ እንደሌለው የምታውቁት በዚህ ነው። ይሄን መጀመሪያውኑ ቀድመ ብታስረዳ ኖሮ ጃፒም አያጨናንቅህም ነበር። ጃፒም በዚህ ጉዳይ ላይ አንተ ላይ ወጥሮ አይዘም ነበር። ገባ? አንተ 8 ወር ውስጥ ይሄን ነገር የለም አንተ ውስጥ። አንተ በሌለበት ሰዓት ነው ይሄ የሞተው እየታረደ ሲበላ የነበረው። አንተ የለበት ሰዓት እኔ የለውኝም። እሱን ነው ማስረዳት የነበረ። ባየህ ጃፒም አንተ ላይ ጓሲ ላይ ነበረው። ህዝባችን የሞተ ሲበላ እንዴ ዝም ብለህ ታያለህ እያለ ያለው አንተ ቢዝነስ ውስጥ የለም በዛ ሰዓት፣ እዛ ውስጥ አልነበርክም። አንተ በሌለበት ሰዓት ነው ይሄ የተደረገው፣ ይሄ የተበላው፣ ይሄ ነገር የሆነው። ስለዚህ ተጠያቂ እሷ ናታ። የሆነ ልጨምርልህ። ኦኬ። የዛሬ 6 ወር አካባቢ የዛሬ 7 ወር 6 ወር አካባቢ መጥቼ ዱባይ ነበርኩኝ እና ካስል ልታረገኝ ዱባይ እንዳልገባ ልታረገኝ እንደሆነ ከሆነ ሰው ስታወራ ሰማሁኝ። እሷ መሀል ሆኖ ግን የእኔ ሰው አገኘሁኝ። እሷን የሚሰማት ሆነ አንድ ከሷ መሀል ሰው መረጃ ሰጠኝ። ፍቄ ምናልባት ይሄ ቤት ያንተ እንደሆነ እናውቃለን፣ ነገር ግን ሰላም የምታስበው ነገር ጥሩ አይደለምና ቶሎ ግባና አስተካክል አለኝ። ቶሎ ገብተህ ቶሎ ዱባይ ግባ አለኝ። ከዛ በሆነ አጋጣሚ ኤርፖርት ላይ ስቃይ የማይባል ስቃይ ሳልፌ ዱባይ የገባሁት ኢቭን ቪዛ እያለኝ ማለት ነው፣ አይዲ እያለኝ ማለት ነው። ስቃይ እዚህ አዲስ አበባ ኤርፖርት ላይ የሆነ ጌም የምንሰራ ሰው የምታውቀው በዚህ ስቃይ አልፌ ዱባይ ገባሁኝ። ከዛ በኋላ ሞስት ሪፖርት ምንድን ነው ልከሰኝ መረጃ ሰጣብኛለች። ከዛ እኔ ቀድሚያት ነበረ። አንድ ቀን እንደገባሁኝ ራሴ ካሴ ጠይቄያለሁ። ዱባይ ላይ ጠየቅኩኝ። በጠየኩኝ መሰረት ሄድኩኝ። ከዛ ለምን የምከነስለው ምናምን ብሎ ጠይቆኝ ሙሉ መጃ አስረዳኋቸው። አይ አልፈለግኩም፣ ደሞዝ ተከፍሎኝ አያውቅም። ወይተር አድርጋኛለች። 6 ወር የከፈለኝ ደሞዝ የለም። 800 ድርሃም ብላ ነው ወይተር የቀጠረችኝ በቤቷ አይሚን በቤቴ ማለት ነው። የሚገባኝ የኢንቨስተር ቪዛ ነበር የሚገባኝ። ከዛ እንዳልገባ ስታደረገኝ እሱ ካንስሌሽን ጠይቄ ካንስል አድርጌ በሌላ አንድ ማቆ ልጅ እሱ ማጨርብሮኝ በከፍተኛ ብር ቪዛ ሰጠኝ። በጣም ተደራግጫለሁ። የለፋውበት ገንዘብ አለ፣ ብዙ ብር ነው። ዘመኔን፣ ታሪኬ፣ ማንነቴን ነው የቀማችኝና እሱን ለማዳን ስል ዱባይ እንዳልገባ ልታደርገኝ ስለነበረ ወደዛ ሙባረኩኝ። ምናልባት ስሙን ብጠራበትም ማጋልጥ አጋጣሚ ያለኝ አሁን አልጠራም፣ ጊዜ ይፈተዋል። ነገር ግን እሱም እንደዛ አጨርብሮኝ ያን ብር ከፍያለሁ። ለእኔና የታናሽ ወንድሜ 1 ሚሊዮን ምናምን ብር ድራን ከፍዬ ቪዛ ሰርቶልናል፣ አይዲ ሰጥቶናል። ከዛ ካምፓኒ ወጥተን ማለት ነው። ከዛ በኋላ ይሄ የሆነው መቼ ነው? የዛሬ 6 ወር አካባቢ አይሚን ከ6 ወር በፊት ነው። ይሄ ማለት ስራ ጀምሬ 6 ወር እንዳለፈኝ ማለት ነው። በኋላ ላይ መጨረሻ ላይ ምን አደረገች? እዛው እያለሁኝ መጣሁኝ፣ ስራ ቦታ መጣሁና ሰላም፣ ይሄ ነገር ምን እየሆነ ነው? ለምን ስራ አላስተካክልም? የመጡ ከብቶችም አልቀዋል። ከአሁን በኋላ እንዲህ ከብት የምታገኘው ምን አስበሽ እንደዚህ የምትይ ስላት በአጭር አማርኛ ምን አለችኝ? አይድህን አየሁ ወይ ነው ያለችኝ። ከዛ ሰው ምን ይለኛል? ፍቄ ተነስታ ድንገት ይሄ እንደ ግብግብ ብፈጥርብህ እንደሚያዝ ብፈጥርብህ ደፈሬን ብላ እዚህ እስር ቤት ህይወት ይበላሻል። አንተ ብዙ ህይወት ያለ ሰው ነህ፣ ብዙ አላማ አለህ። በጣም ብዙ ሀሳብ ይነግረኛል። በሆነ ባገኘ አጋጣሚ አግሬሲቭ ሆና ልታወራ የምትሞክረው ማለት ነው።
ቢያንስ ከ10 ቀን በላይ እዛ ቤት ተቀምጫለሁ ለአውራት ሞክሬ ማለት እና ብድግ ብላ ለመያዝ ነው የምትሞክረው። እኔን ስሜቷ ሆና ተወራጭታ ልታወራ የምትሞክረው እና እነኛ ሰዎች የመከረው ምክር ትዝ ስለሚለኝ እሸሻለሁ። እኔ እሮጣለሁ፣ እወጣለሁ። በኋላ ላይ በጣም ብዙ ሰዎች ትልቅ ሰዎች ደግሞ ሲያስረዱኝ ህይወቴን ሊበላሽ ነው፣ ከትዳሬም ከስራዬም ሊያፈናቅሉኝ በሰው ሀገር በአረብ ሀገር በወጣሁበት ሀገር በስደት ላይ ሊያስቀሩኝ አልኩኝና ሸሸሁኝ። እኔ ትንሽ አዲስ አበባ ገባሁኝ። ከዛ በዛ አጋጣሚ ልጆቹን ይህን ያህል ደሞዝ ወሰደን ብላ በራሷ ፕሮሰስ ታስፈርማቸዋለች። ራሷ በጻፈች ወረቀት እግዚአብሔር ምስክሬ ነው። ያልተቀበሉት ብር ተቀብለን እያሉ እህት ወንድሞቼ ቤርሳን ይዘጋሉ በእምነታቸው እንደ እምነታቸው ወይም እንደ ኢትዮጵያ ሀበሻነት። ይሄ ማለት ይሄ ሃይማኖት አድርጌ ማድረግ አይደለም፣ እንደ ሃይማኖታቸው የማወራው። ቤርሳን ይዘጋሉ። የድሃ ልጆች ናቸው፣ ዳቦ ፍለጋ ነው የወጡት። ሲወጡ ደግሞ እኔ ወንድማቸውን ብሎ የመጡት እንጂ እዚህ አላጡም። ድርጅት አላቸው፣ ስራ ነበራቸው። ሰው ሀገር ነው ንቀየረ ብሎ በጣም ወንድሞች ነው። አራበንም፣ አልቸገር፣ አልጠማንም። ትልቅ ስራ ነበረ ነው። አሁንም አዲስ አበባ ላይ ያለ ሰፊ ትልቅ ኢንዱስትሪ እግዚአብሔር ይመስገን ትልቅ ቤት አለኝ። ዛሬ 80 ሰው የሚያስተዳድር ድርጅት አለኝ አሁን አዲስ አበባ ላይ። ሁሉም እህቴ የራሷ ሬስቶራንት ነበራት። የባለቤቴ እህት አለች የምትባለች፣ እሷም ትልቅ ኮተቤ ኮሌጅ ዩኒቨርሲቲ በምትማረው ኮተቤ ዩኒቨርሲቲ በምትማረው የምትሰራው በመንግስት መዋቅር ስር። ወንድሜ የራሱ ድርጅት ነበረው። እዛ እንቀየራለን፣ ሰው ሀገር ነው፣ ቻለን ኑሮ ለውጥ እንፈጥራለን ብለን ተያዘ ሄዱ ሰዎች ነን። ሁላችንም እንዳልነበርን አርጋን የቁም ሬሳ አርጋን በቁም ቀብራን። እሷ አራዳ ሆና ብልህ ሆና አዋቂ ሆና ነገር ግን የሲኦል በር መዝጊያ ሆና ቀርታለች። እና እኛ ዳግመን ለምነናል። በቀደም ወንድሜ ምናልባት ቀደም ጃፒ ይቅርታ በዚህ አጋጣሚ በደምብ ታረምልኝ ወንድሜ ጃኪ እንትና ጥራልኝ ጆከር ሰቦርታ ማስጠቂያ ሰጠና በስጠና መስራለ መጣችልንም አትመጣ ስትል ግን ይሄ የሚዲያው ነገር ጆከር አጋጣሚ ምናልባት ቮይስ ልክ የነበር አልመለሰልኝ ወንድሜ። በዚህ አጋጣሚ ያልመሰለኝ ምክንያት ከምንም አንጻር አይደለም። ገንዘብ ጠይቆኝ አልከፍል ብዩ አይደለም፣ ተደራድሮኝ አይደለም። እግዚአብሔር አምላክ መሰከሬ ነው። በምን ታርጌት አንድ የቃ ስሙ አላነሳም። እሱ ስሙን ሲያነሳ ነው ስሜ ለመታደግ እሱ ጋር የመጣሁት። ከዛ በ72 ሰዓት ለሷ የላኩላት ቪዲዮም የስጧት ሰዓት ማስጠንቀቂያም ስላልመለስሽን እሱን ልኬለት እኛ ወደ ምን ሄደናል። በሷም በአባቷም ላይ ህጋዊ የፍርድ ቤት ክስ መረጃ ከፍተናል። ክስ ጀምሬያለሁ። ህጋዊ ጠበቃ በኩል ክስ ጀምሬያለሁ። ክስ ከፍተናል። ከዚህ በኋላ ወደ ኋላ ፊት የሚባል ታርጌት የለንም፣ አይምን ሁኔታ የለንም። እና ዳግሜ በሽምግልናም ያኔ ባደራድሩን ጓደኞቼም ሚዲያ ላይ በሚጠቁት ትልቅ አባቶች፣ በሃይማኖት አባቶች፣ በፕሮቴስታንትም በሙስሊምም በኦርቶዶክስም ሃይማኖቶች ለምኛታል። ትቀጥራቸዋለች፣ እንደ ዝንብ አታያቸውም። እግዚአብሔር ይቅር ይበለኝ። ወዮላት ለእሷ ግን ለእሷ ወዮላት። እኔስ እግዚአብሔር ይመስገን መውጫ መግቢያ አለኝ። ነገ ፈጣሪ ቢያቅም ለእሷ ወዮላት። እነኚህ ትልቅ በእድሜሽ ተው ሃይማኖት ተው በእድሜ አባቶቿ ናቸው። እነሱ ማክበር ትችል ነበር። ባችል አልችልም ማለት ትችላለች። እየቀጠረች ዱባይ ትገባለች። እየቀጠረች የሆነ ሀገር ቻይና ነኝ ትላለች፣ አሜሪካ ነኝ ትላለች፣ ስራ ሂጃለሁ ትላለች። እና አጠረስ አደረገልህ በደንብ አገኙኝ። ወንድሜ ቅድም ወልደ ጊዮርጊስ ሳነሳው አጠገቧ ስላለ በግልጽ አማርኛ ቅድም ጃፊ ብለዋል። ምንም ወደዛ ምለው ነገር የለም። አንገቴ ስጣለሁ ለደቂቃ አልሰማህም። ባይዞ ይሄ ማንነቴ ነው። ማንም አያስፈራኝ፣ ማንም ከፍ ዝቅ አያደርገኝም። ቢመጣ የሚገለው ስጋ ነፍሴን አትገለውም። ተበልቻለሁ፣ ተዘርፌያለሁ፣ ተቀምቻለሁ። የኢትዮጵያ ሕዝብ እውነት ህሊና ካለ ሰውኛ ባህሪ ካለ መጀመሪያ ብራንዴ ታደጉልኝ፣ ገንዘቤን እቀበላታለሁ። ታደጉኝ ብራንዴን የለፋሁበት እናት አባቴ ላግዝ ምንድነው እሱን አንተ በሌለበት ነው እንደዛ ሲያርዱ የነበረው። አንተ የቢዝነስ ፓርትነር ባኖርክበት ሰዓት ነው ይሄን ነገር ሲያደርጉ የነበረው። ስለዚህ ያ ነገር አንተን አይመለከትም። አንተ የሚመለከት ምንድን ነው ቢዝነስ። እዚህ ጋር አንድ ጋር አስተካክልልኝ አንተ። ይቅርታ አባቴ። ፓርትነር ማለት ቼር ስትሆን ነው አይደል? ፓርትነር አይደለችም። እሺ ማኔጀሬ ሰራተኛ ነች። ሰራተኝነትም በመልካምነት ደሞዝ የላትም። ቤቷ ሸጣልኛለች። 6 ወር ልታገለግለኝ እዛ ቤት ያሉ ስታፎች ይመሰክራሉ። ተስማምታችሁ
እንጂ ፓርትነር አይደለችም። ፓርትነር የሚለው ይስተካከልልኝ። ምንም ፓርትነር አይደለችም። ሰራተኛ ነች። ለ6 ወር በቀን ልታገለግለኝ ሰራተኛ ነች። ሰላም ዲኮር የምትባለው ናት። ቤተሰብ ሰላም ዲኮር አለች። ሰላም አድማሱ ሰላም አድማሱ አይ ሰላማዊት አድማሱ የምጠራው ገብቷል። ሰላማዊት አድማሱ ዲኮር አይደለችም። ሰላማዊት አድማሱ መግባት አትችልም። አሁን ዱባይ ሄደህ በህግ መጠየቅ ማስተካከል የምትችላቸውን ነገሮች እዛ ውል የለውማ። ዱባይ ውል የለውም። ለእሱ እኮ ነው የያዘችው። ዱባይ ሰራተኛ ወይተር አድርጋኝ እንዴት ከሰታለሁ? አይጋችሁ እሱ እኮ ነው ወይተር አድርጋኝ። ዱባይ ቢኖረው እንደዚህ አታደርገውም ነበር እሷ። ምን አይነት ህግ ዱባይ ላይ ውል ቢኖረውማ እንደዚህ አይነት ችግር ውስጥ መች ገባ? ኢትዮጵያ ማይ ጋድ ወንድሜ ታዲያ ለዛ እኮ ነው የተጫወተችበት እንጂ ዱባይ ላይ ውል ቢኖረውማ እዚሁ እሷም አትሞክረው እሷም አታረገው። ይሄ ነገር የሆነው ምንድን ነው? በእምነት ኢትዮጵያ ውስጥ ነው ያደረጉት። በእምነት ነው። ወይኔ ግን ይኸውልህ እግዚአብሔር አይሳሳትም። አንተን እንደዚህ ውስጥ ያስገባክ እኔ በጣም አም ፈርም ብሊቨር እግዚአብሔር ሀቅህን ያወጣልሃል። የእውነት ነው። ግሩፖች አሉ ብለህን ነበር። እነማን ናቸው የማፊያ ግሩፕ ወንድሜ? እሱንማ እዚህ ላይ መናገር አይችልም። ቅድም ላይ ምን ሆነህ ነው ግን እንጥሌ ላይ የቆምከው? ማስወርድህ ነው። እስኩ መሸፋፈን የፈለግሽው ነገር ከሌለ እኔ ጥያቄ ነው የጠየቁት። እሷ እያወራች ነበረ። ተረኛ አይደለች። አውሪ እኮ እና አሁንማ አስጠፋኝ። በቃ እግዚአብሔር በቃ ሀቅህን ያወጣልህ። የኔን ተራፍቄ ያውራ በቃ አስጠፋት። እንግዲህ እያወራች ሩሯ ላይ ቆመ። ላወርዶ ነው በቃ እኔ እንዲያውም እንትን እያልኩ እስኩ ነች ለካ ድራማውን የምትሰራው ነው ያልገባኝ። አውርጂኝና ይለይልሽ በቃ አውርጂ። ኧረ ለምን አትወርድም? አላወርድህም። የዮኒ ቤት ነው አለ። እኔ አላወርድህም። በስነ ስርዓት እያወራህ ነው አሁን አንተ። ጥያቄ እኮ ነው እኔ አሁን ግን አስጠፋኸኝ ጃፒ። እኔን እኮ አስጠፋኸኝ። እስኩ ከቅድም ጀምሮ እኔ እንዳወራ አልፈለግሽም። ምክንያቱም እኔ ስም እንዳጠራ ነው ያልኩ። ወደ ሌላ አሁን ወልደ ገብርኤልን ከሌ ነው ምናምን አስበል። ምን መሰለህ ጃፒ፣ አሁን ሀቅ ይውጣል። ሴትዮዋ የፈለገችበት ቦታ ሄዳ ገብተዋል። ተገናኝተን እናውራት። እሷ ደግሞ የትም ቦታ ይህን ርዕስ ያነሳሁት እኔ ያወራሁት ከአንተ ጋር ከመጀመሪያ ጀምሮ እየተግባባን እያወራን ነበር። ታዳምጠኛለህ፣ አዳምጥሃለሁ ነው። አሁን ላይ የተፈጠረው ነገር ምንድን ነው? ልክ እኔ ላውራ ስል የሆነ ሰው ይገባና ቀንዴን ይለኛል። ሚዩት አድርግ እባላለሁ። እሱ ያውራ፣ ኦኬ ሚዩት አደርጋለሁ። ከዛ ልክ ጠብቄ ላውራ ስል አንደኛው ይነሳና ቀንዴን ይለኛል። እሺ አውራ፣ ሚዩት እናደርጋለን። አንጠፍጥፈ ጨርሽ ያለው ጥያቄ ነው የምጠይቀው ልጁን። እኔም አደረኩኝ። ሚዩት አድርግ። እኔም ሚዩት አደርጋለሁ። ጥግ ድረስ አውርተህ ስጨርስ ጥያቄ ካለው በመሀል ሊገባ ይችላል። ግን ከሌለ ሙሉን አውራና ሙሉን ስጨርስ ጨርሽ ያለው አውራኝ በለው። እሺ ይሁን፣ ያመሰግናለሁ ተሰጠኝ እድል። አንደኛ ነገር ይሄ ልጅ ከመጀመሪያ ጀምሮ ስሞች ጠቅሶ ሰዎችን ከሷል። ይሄ ልጁ ማለት ነው ሲመጣ። ከዛ በኋላ መሀል ላይ ስልክ ተደዋውሎ ሄደና ስልክ አውርቶ ከመጣ በኋላ ሌላ ሀሳብ ይዞ መጣ። የፍራቻ መንፈስ ይዞ መጣ እና ማስተባበል ጀመረ። ይቅርታ ስልክ አላወራውም አልፈራውም ወንድሜ። አላልክም? አላወራውም አልፈራውም። አይ አማርኛን አስታክልኝ። እየሰማኸኝ ነው? 80 ሚሊዮን ብር ተበልቼ አልፈራውም። ልፈራ አልችልም። እንዳንተ ሚዲያ ተቀምጬ እያወራሁኝ አይደለም። እሺ ኧረ ወንድሜ አስተካክል አማርኛን። አንገትን ትቆርጠዋል። አልሰማም። ይሄ ማንነቴ ነው። አሁን እያወራለ ስለ ብር አይደለም፣ ስለ ማንነቴ እያወራ ያለሁት። ማንንም አልሰማም፣ ማንም አልፈራም። አረ ሚዲያ ለሚያወራ ሰንበዴ አይደለም። እባክህን ይኸው ስማኝ። አሁን አንተ ራሱ ጀርባ ማጥራ ፈልጋለሁ። ከቻልክ ምናልባት ከዚህ ዮኒ ከፈቀደ ልውጣ ነኝ። አንተ ልሰማ አቅሜ አይፈቅድም። ውስጥ ከደበረውማ አንተ ጉዳይ ስለሆነ እኔ ጉዳይ ማድረግ አልችልም ብሮ። ልክ አይደለም ወሬው። ስርዓቱ ደስ አላለውም፣ አልተመቸውም። እና አይ ቲንክ ፔኑ ጃፒ በተወሰነ መልኩ አልገባ። ኦኬ ስለዚህ በቃ ሁሉ ነገር ዮኒ እዚህ ጋር ለአንድ ሰው ሳይድ ተደርጎ ነው መወራት። አልተደረገም። ትምጣ ተባለ እኮ ብሮ። ዮኒ ላስታክል። እህቴ ይህ ሁሉ ምንላት እህታችን ወይም ሰላማዊት አድማስ ትምጣና ታውራ ቃል በቃል ስንለምናት 15 ቀን ሞስት 20 ምናምን ቀናችን ነው።
መታ ታውራ ያኔ ሳይድ መሆኑን ለየው። አዎ እንደሱ ይሁን እያለ ነው። ዝም ብለህ ከመሬት ተነስተህ ስለዚህ መጀመሪያም ኦኬ ሶሪ አሁን ዮኒ ጋር አይሆንም ማለት ነው። አንድን ነገር ለማውራት ችግር የለውም። በቃ ዮኒ ሌላ ቀን እናንተ በሙዳችን እንጮታለን፣ ችግር የለውም። እናንተ አውሩ፣ እናንተ ስንገናኝ ደግሞ በራሳችን ሙድ የምንጮተው ጨዋታ ሊኖር ይችላል። እንደዛ ይሻላል። እንደሱ ይሻላል። ሊያስወራ ፍቃደኛ አይደለም፣ ቢጠየቅም ፍቃደኛ አይደለም። ምክንያቱም ስትጠይቀው አንድ ሰው የሚደነግጥ ከሆነ ውሸት አለበት ማለት ነው። ውሸት ከሌለበት ይጠየቃል። ያው ለምን አልክ እንደሱ? ኦኬ አዳምጣ። ታዲያ አታስጨርስም እኮ ሰው ነው አይደለማ። ሳይድ ይዘህ ሁለቱ ሰው ምዳኛው ምን መሰለህ? ሁሉ ሰው ሲኖር ነው ምዳኛው። እሺ አባቴ ከዛ ነው ያልኩት። ተግባባ እስኪ ከኔ ጋር መጀመሪያ ለመግባባት ሞክር። እኔ ከአንተን አላውቅም። መጀመሪያም ሳወራ አውቄ ካደለም ጃፒ ግን ጉዳዩ እኮ የኔ ጉዳይ ነው አልክ። አንተ እኮ እዚህ ጋር እንትን ሽማግሌ ነው መሆን አለብህ። ጉዳዩ የኔ ነው። እኔ እኮ አሁንም ነገም ከነገን እናወራለን። አንደርስታንድ ማድረግ ያለብህ ግን ይሄ ልጅ ይሄ ሰው ገንዘቡን የተበላ ነው ሳሟት። እሱ መጥቶ እዚህ ስለመጣ ብቻ እውነተኛ ነው ማለት ያስችልካል። ኦፍኮርስ አናውቅም። ልጅቷ መታ ራሷን እስካልተከላከለች ድረስ ልጁ በጣም ውስጡን ማዳመጥ አትችልም። ወይም ቁጥሩ አንሶብህ ነው። ኢትስ መኒ እኮ ይሄ ልጅ ብዙ በቀደም ሲናገር ብትሰማው እንዴት ሆኜ በበረሃ ተቃጥዬ ያመጣሁት ላቤ ነው ያለው። ሲሪየስሊ ነው ማውራክ እና ቁጥሩ በጣም ብዙ ብር ነው የተበላው ይሄ ልጅ። ልጅቷ እስካልመጣች ድረስ ይሄ ልጅ እውነተኛ ነው። አንተ ደግሞ ጉዳዩ የራሴ ነው አድርገኸው አይደለም መውሰድ ያለብህ። በእንትን ፌር ሆነህ ለሁለቱም ሆነህ ነው እንጂ አሁን እሱን እንትን እያልከው ህዝቡ በበላው ስጋ ላይ እንጂ በእነዚህ ግለሰቦች ላይ ልጁ እኮ አሁን እኮ ነገረህ። እኔ እኮ የለሁበትም አለ። እሱን መጠየቅ አትችልም ስለ የሞተውን ስጋ። ማንም ማስወራት አልቻላችሁም። እሺ ይመቻችሁ። ኖ ዲስ ኢዝ ሃው ኢት ኢዝ እኮ ጃፒ። አንተ እኮ አላወራሁም እኮ እስካሁን ላውራ። ምንድን ነው ችግሩ? ፐርሰናል አደረግከው የልጁን ስለሱ ፐርሰናል አላወራም። በቃ ስለሱ አላወራም። ጠቅላላ ግን ስለተመገቡት ሰዎች ስለ እነዚህ ሰዎች የምናስብ ከሆነ ሁላችንም ፌሮንን መፍረድ አለ። ትክክለኛ ነገር ከሆነ ይህም ልጅ ከሳሽ ሆነ ማንም ሆነ እኔ ስለሱ ፐርሰናል አላውቅም ነበር። እንደውም ዮኒ ልጁ መጥቷል እንደው የምጠራው ሲል አስገባውና እናውራው ነው ያልኩት። አላውቀውም፣ ያችንም አላውቃት፣ ማንም አይታወቅ። ይሄ ልጅ ግን እንደገባ ብዙ ስሞች ስለጠራ እነዛ ሰዎች ተጠያቂ ናቸው ማለት ነው በዛ ጉዳይ ነው። እኔ ቤቴን ከፍቼ ጠይቃለሁ፣ ምንም ችግር የለውም። ሌላ ቦታም ሄጄ ጠይቃለሁ። ይሄ ምንም ያሳስብ ነገር አይደለም። እስኩ ሁለተኛ ነገር እሱ ሲጠየቅ ሁሉን ነገር የሚፈራና የሚደነግጥ እንደዚህ መሆን የለበትም ምናምን ችግር የለውም። ለጥፌ ገብቼ እኔ የምጠይቀውን ሰው ጠይቃለሁ እኮ። ይሄ እኮ ሌላ ነገር አይደለም። አር እንዲ ሆኒ ያንተን የግመል ስጋ ሻጭ ብዬ ለጥፌ ገብቼ መጠየቅ እችላለሁ። ግን እኔና ይሁን እያወራን ያለ ነው ሌላ ጉዳይ ነው። መጣ እጠየቃለሁ ብለህ ከገባ ሰው ሲጠይቅ መደንገጥ የለብን። ትጠየቃለህ፣ መመለስ ነው ያለብን። እኔ ከአንተ ጋር አልተዋወቅ፣ የግል ጸብ የለኝ። ጃፒ ያ ብራዘር እስቲ ጥያቄህን ጠይቀው። ፍቄ ቆይ ጠይቀህ ጥያቄውን አንደኛ ጥያቄ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ ብለህ ጠይቀው። አንደኛ ጥያቄ የማፊያ ግሩፕ አለ ብሏል። እነሱን ማወቅ እፈልጋለሁ እኔ። ለምን እነዚህን ሰዎች እንደዚህ አይነት ስጋ እንዲበሉ የሚያደርግ የማፊያ ግሩፕ ካለ መናገር አለበት። የህዝብ ጤና መጠበቅ አለበት። ገባሽ? የሚበላው ሰው የኔ እህትና ወንድሞቻችን ናቸው። ምንም አያውቁም። እዛ አረብ ሀገር ነው። አዎ፣ ግን ይህ አሁን ይህንን ፐርሰናል ኢንፎርሜሽን በዚህ ገንዘቡን አሁን እየደወሉበት ነው ያሉት። አይገርምህም? ሁለተኛ ጥያቄ ምንድን ነው? ማንም አላነሳም። እንግዲህ የለሽም በቴ። ሁለተኛው ጥያቄ ደግሞ ልጁ መጀመሪያ የመጣበት ስሜትና አሁን ላይ የተለወጠበት ምንድን ነው? እንዲህ ይደክማላ ድክም ይልሃል። ወሬ ማውራት እኮ ይደክም። በዚህ ላይ ብር ተበልተ ጃፒ። እኔ አንድ ነገር ልንገር፣ እኔ የሆነ ዮኒ ያውቃል። ለሚቴዩ ሳምቲንግ የሆነ ቢዝነስ ከስሬ ዮኒ ትዝ አይልህም? እንደዚህ አይነት እንኳን የሚዘገንን ብር አይደለም። በጣም ደብሮኝ ነበር። እንዴ ስሜት ውስጥ ስትገባ ሊያስቀረዝዝህ ሁሉ ይችላል። እና ስናት ኢዚ ብር መበላት ማለት ቀላል አይደለም። ሲሪየስ ቶክ ነው የምነግርህ በእውነት። እሺ ሶስተኛ ጥያቄ ምንድን ነው?
ጃፒሻ ላሻ ችግር የለውም። እኔ ራሴ ከፍተን ስለዝሏለን ባለን ጀማ ችግር ግን እሺ፣ ዮኒዬ ልትወጣ ነው መሰለኝ አይደል? ኦኬ ፍቄ፣ እኔ አንድ ነገር ልንገርህ፣ እንደ እህትነት አንድ ነገር ልንገርህ። ያንተን ስለሰማው ልቤ ስለተነካ በየቦታው አሁን አትሂድ። እዚህ ሀገር ከገንዘብ በላይ ያጨልሉሃል፣ ያሳብዱሃል። በየሩሙ የገባህ ራስህን ኤክስፕረስ ማድረግ የለብህም፣ መግለጽ ማስረዳት የለብህም። ለሚመለከተው አካል ነው ማስረዳት ያለብህ። አምሹር በሆነ ደረጃ ይሄ ነገር ተሰምቶልሃል ብዬ አስባለሁኝ። እኔ መግባት ያለብህን ሰው መርጠህ ግባ። ያጣድፉሃል፣ እንደዚህ በል እንደዚህ ነው፣ ወደ ሌላ ነገር ስለሚወስዱብህ ከዚህ በኋላ ለምትገባባቸው ቤቶች ዩ ሃቭ ቱ ቢ ኬርፉል። እኔ የእህትነቴን ነው የምመክርህ እንደዛ። ዮኒ ጋር ግን መምጣት ከቻልክ እሱ ራሱ ይነግረሃል። ዩ አር ዌልካም ኤኒ ታይም ከኤቪደንሶች ጋር ይዘህ ማለት ነው። እና ለሌላው ግን እግዚአብሔር ይርዳህ። ቤስት ኦፍ ላክ። አይዞክ። እንኳን አንተ ጤና ሆንክ ትተካዋለህ። በእጥፍ ድርብ አድርጎ ፈጣሪ ይመልስልሃል። እሺ ወንድም አይዞክ። እሺ ኔት እስኩ ሰቶች አንድ ገል ጨምር እዚህ ይቅርታ። እሺ ምናልባት ወንድሜ ጃፒ ይቅርታ፣ አጋጣሚ ሆነ እቺ ሚዲያ ያገናኘችን። ከቻልክ ፖስቲቭ ሆነ ተረዳኝ ነገሮችን። ካልተረዳኝ ደግሞ ይሄኔ ርዕስ አይደለም፣ አልነበርክም፣ አትኖርም። እዚህ ሚዲያ ላይ ገንዘቤ ያላገኘውም ገንዘቤ አይቀርም። ነገር ግን ቢዝነስ ማነኝ፣ ነጋዴ ነኝ፣ ድርጅት አለኝ። ድርጅት ሲኖረኝ ደግሞ በእኔ ስር በጣም የሚያሳዝን እናት አባቶችን እጦራለሁ። እህት ወንድሞች አሉኝ፣ ልጅ አለኝ፣ ህይወት ያለኝ ሰው ነኝ። እነሱ ነው ታርጌት የማደርገው። እነሱ ሳስብ ደግሞ ሁሌ ዝቅ እላለሁ። ዝቅ የምለው ከዛሬ ነገ እነሱ ለማኖር ነው እንጂ አንተ በምታወራላችሁ ቢሆን በደንብ ብዙ መልስ አለኝ። ማፊያ ስል ግን የማፊያው ኦነሩም ቡድኑ መሪዋም እሷ ናች። በደንብ አገኘኝ። ቅድም ብያለሁ፣ የሚዲያ ሰው አይደለሁኝም ብያለሁ። ሰፈር ስል ሰፈር ብለህ ካልተደረኝ ሰፈሮች ካልከኝ ይሄ አንተ አረዳድ ነው። መገናኛ ካልኩ መገናኛዎች እኔ ርዕስ አይደለም። እኔ ያልኩ መገናኛ ያልኩ ማንም አይደውልልኝ። ምናልባት ተደዋውለህ እሷን ተከተኮነ እያወራኝ ያለው ለደቂቃ ልሰማ አልችልም። የዚህ ታሪክ ባለቤት ከሆነች ወይም ወኪል ከሆንክ ወጥተህ አውራኝ፣ ቪዲዮ አብራና እናውራ። ላይፍ እንደዚህ ቁጭ ብለን ያለ ልጅ ብታዘበ ክፈት ከፍታለሁ፣ ቪዲዮ ክፈት ከፍታለሁ። ኧረ 100% ክፈት። እሱም ደግሞ ባለቤት በጣም እየደበረኝ ያስገደ የማደርገው ነው። ገባ? ቪዲዮ የሚከፍት ባለቤት ከሆንክ ነው ያልኩህ። ባለቤት ከሆንክ ተወካይ ከሆንክ መረጃ ይዘናና እናውራ እያልኩ ያሉት እንጂ ቪዲዮ እናውራ እያልኩ አይደለም። ሆነ ከመጣ ደስ ይለኛል፣ መናገር እንችላለን። ነገር ግን የወንድማችን ቤት የሆነ በዚህ ልክ ማውራ በመሰረቱ አንደኛ ወንድሜ ያለማክበር ይመስላል። ሲቀጥል ደግሞ እዚህ ጋር ሚዲያ ላይ ስመጣ ገንዘቤ አንተ ሰጠኛለህ ወይ ወንድሜ ዮኒ ያሰጠኛል፣ ወንድሜ ጆከር ያሰጠኛል ብዬ አይደለም። ቅድም ዳግሜ ነግሬያለሁ፣ ገንዘቤን አገኘዋለሁ 100%። ነገር ግን አሁን እያወራ ያለሁት የማንነት ጉዳይ ነው። ልጅነቴን፣ ማንነቴን፣ ደም የተፋውበት ብራንዴን እሷን በዚህ ልክ እንድታዋርደው እድል አልሰጥም። ቃል ለሰማይ ቃል ለምድር። ለዚህ ደግሞ የኢትዮጵያ ሙሉ 100 ምናምን ሚሊዮን ህዝብ ይታደገኛል። ሰርቼ ለፍቼ ማድረግ ሄዳለች። በዚህ ጌም እሰራለሁ ብለህ ከሆነ አይሳካልም። እመነኝ ወንድሜ፣ እኔ እያወራ ስለ ደም ላብ ነው እያወራ ያለሁት። ስለ ንጹህ ደም ላብ የለፋውበትን ሀቄን ነው የማወራው እንጂ ያለፈውበትን አላወራሁትም። እባክህ ወንድሜ ተመለስ። እባክህ ወንድሜ አሰናክለኝ፣ የሆነ ቦታ ልጥለኝ አትሞክር። እኔ ሚዲያ ሰው አይደለሁም። በዚህ ልክ ሳይድ ይዤ የማወራ እውቀቱ ያለውኝ ሰው አይደለሁም። ፍቄ ካልከኝ ሽንጥ ሻኛ ዳዊት ሳልገኝ ብለኝ ስጋ ካወራኝ 100% አብራራለሁ። ከማንም ምሁር ከማንም ፕሮፌሰር ዶክተር በላይ በሙያ ነው የምልህ፣ በተማሪ አይደለም። እኔ ባለሁበት ሙያ። ከዛ በተረፈ ግን እኔም ሙሉ ገጠር ላይ አንተ የምትኖር ከተማ ነው። የዛ ልዩነት ማብራት ፍቄ አንድ ጊዜ
ባትሪ እየዘጋብኝ እየወጣው ምገባ። አሁን በቀደም ቀን ቀጠሮ ይዘን ነበር፣ አልመጣችም። አሁንም አንዳንድ ነገሮች አሉ። ዮኒን ጽፌልሃለሁ፣ የምታስታውስ ከሆነ የሆነ ጉዳይ አለ እሰጥሃለሁ ብዬ እነግርሃለሁ፣ እደውልልሃለሁ ብያለሁ። ለዮኒም ጽፌለት ነበር። መልካም። አንደኛ አምጥተሃቸዋል ልጆቹን፣ ያሉትን በምስክርነት የተናገሩትን ተናግረዋል፣ ያብራሩትን አብራርተዋል። እዚህ መካከል ላይ ምን አለ መሰለህ፣ ዲፖርትም የተደረጉ አሉ። ማን ነበር አንዱ ዲፖርት የተደረገ? ፍቄ ቶማስ እና ቃልዬ የምትባለች። እንግዲህ አሁን እነዚህ ምስክር እነዚህን ሰዎች ምስክር ይዞ መጥቶ መናገር ያለበትን በመረጃ በማስረጃ የሆነ መጠየቅ ያለብህን ትጠይቀዋለህ አንተ። ሌላም ማን ነበረ? የቀድሞ ባሏ አንተ ጋር ትተዋወቃላችሁ አይደል? እሱ ዲፖርት አድርገዋለች። ፍቃዱ የሚባል ባሏ እኮ ትተዋወቃላችሁ አንተ ጋር። እሱንማ እንዴት አወኩት መሰለህ? ጆከር እዚህ ጋ ይቅርታ እሺ። ዮኒ በረብ ስማኝ። እኔ አዲስ አበባ እያለሁኝ ከእሷ ጋር ሂሳብ ተደራረስን ጨርስ። ሌላ አንድ ልጅ ቀጠረች። ምን የሚያደርግ እኔን ተክቶ የሚያወራ። እኔ የምኖረው የት ነው? አሜሪካ። አሜሪካ ላይ ፍቃዱ የሚባል ዘመድ አላት። የእሷ ከዝን ማነው አሜሪካ የሚኖረው? ፍቃዱ የሚባል ዘመድ አላት እሷ። እሺ፣ እሱን አርጋ ሰንበሪ ተክታ በስም መመሳሰል በስም መመሳሰል። ኦኬ። ፍቃዱ የሚባል ዘመድ ዱባይ አሜሪካ አላት። እሺ። እና ከዝኔ ነው ፍቃዱ ቤቱን ቅድም እንዳልኩ ለአኮ የሚባለው ወንድሜ አላውቀውም። እና አኮ ሲከፈት ዱባይ ነበርኩኝ። ባይዞ በዚህ አጋጣሚ ይህም ቤት ላይ ሄጄ ነበር። እና ያኔ እሱ ሊገዛው ብሎ ከዛ ይህ ቤት ከመክፈቱ ቤት ሊገዛው ብሎ በ5,000 ድርሃም ተስማምተው ከባሏ ጋር ከዛ አፋረሰች። ምን ብላ? አሜሪካ ያለ የኔ አጎቴ ልጅ አለ ማን ፍቃዱ የሚባል ልጅ እሱ ይግዛ ብላ ታፋርሳለች። ይሄ ወሬ በኋላ የሰማሁት በስንብር በ750,000 ድርሃም እዛ ጋ 500 ነበረ፣ እዚህ ጋ 750 መጣ። በዚህ ታፋርስና ማን ያወራል? ንጉስ የሚባል ልጅ ትቀጥርና ቋንቋ ይችላል፣ እንግሊዝኛ አማርኛ ይችላልና እሱ ማንን ያወራል? ይሄ ፓርትነር ወይም ከዝኔ የምትለው ዱባይ ያለው ባሏ ፍቃዱ የሚባለው ልጅ እሱን ማን ያወራል? ንጉስ የሚባለው ልጅ ያወራታል። የቀድሞ ባሏን እዚህ ያለው አሁን እዚህ አዲስ አበባ የሚኖረው ዘመድ ጓደኛ አላውቅም፣ ንጉስ የሚባል ልጅ አለ። እሱን ያወራዋል። ማንን ተክቶ? እኔን ተክቶ። እኔን ያለሁት አሜሪካ ነው ያለሁት። እኔ ማነኝ? ዘመዷ ነኝ። ይሄን አርጋ ፋይናል ጌሙ ወሬ አውርተው ጨርሰው ቤት ለመረካከብ አንድ ማኔጀር ነበረ። ስሙም መፈለግ እችላለሁ፣ ልክ ያለው በውስጥ መስመር ምናልባት መጠየቅ እችላለሁ። ዱባይ ሲሄድ እሱን አገኙት። ለእሱ ነው ቤት ያስረከበው። ለቆ ወጣ ባልየው። እሱ ማንን ተክቶ ቤት ያስረከበው? ማኔጀሩ ይህን ተክቶ አስረክበው ማለት ነው። ወጣ። ከዛ በኋላ ላይ እኔ ሁሉ ታሪክ የምሰማው መቼ ነው? ችግር ከተፈጠረ የምሰማው። ከዛ ይሄ ባልየው የሚባለው ዲፖ ያደረገችው ልጅ ቀን በቀን በደህንነት በክትትል በፌዴራል በአርቲፊሻል ኢንተለጀንስ የእኔ ቤት ይከበባል። ፍቄ ፍለጋ እግዚአብሔር ምስክሬ ነው። እኔ ድባሁኝ የኔ ቤት አዲስ አበባ ያለው ቤት በፌዴራል ተወርሮ የሚውለው በራሱ መንገድ ጀሌ ፈጥሮ ማለት ነው። ፍቄ ኢትዮጵያ ከሆንክ ግን እንደዚህ አይነት ነገሮችን ፐብሊክ ላይ አታውራ፣ ለራስ ሴፍቲ ማለት ነው። ለምስለሽ አይ ሀቅ ነገር ነው። አይ ለአንተ ሴፍቲ ብዬ ነው። ልክ ነሽ። ምንም አይ እኔ ማውቀው ነገር እኮ የለም። እኔ አሁን የሰራሁት ምንም ፖለቲካም አይደለም። እኔ ዳቦ ፍለጋ የገባሁበት በተመሳሳይ ስም እሱ ያጭበረበረ መስሏቸው ነው። እኔ ማውቀው ነገር የለም። አሁን ለስኩል አስረዳት ፍቄ አንድ ጊዜ የቀድሞ ባሏ ነው እንጂ በቀድሞ ባሏ በሌላ በሱ ስም አሜሪካ ፍቄ አሜሪካ እንደሚኖር ተደርጎ ነው። አሁን የቀድሞ ባሏ ጋር ያለውን እንትኑ ነው እየተናገረ ያለው። አሁን ምስክር ሆኖ የሚመጡትን ሰዎች ነው እሱ እያብራራ ያለው። አይ ለእሱ ሰላም ከሆነ ኦኬ ሰላም ነው። ችግር ቀጥልሽ እስኩ እዚህ ጋር ምንድነው ለእኔ የማልሰጋው እኔ ዳቦ ፍለጋ የወጣሁኝ ልጅ እንጂ ምንም ጌም እየሰራ ያለው ሰው አይደለሁም። ይሄ ደግሞ ሙሉ የኢትዮጵያ ሕዝብ በደንብ ያውቀኛል።
ምንም ለእኔ የሚያሰጋኝ ነገር የለም። የቀማሁት ነገር የለም። ያጨረበርኩት ነገር የለም። የምሰርበውም ማስቄመውም ምንም አራቱም ማዕዘን አሁን ብሔራል እንትን ላይ ነው ያቆምከው። ፌዴራሎች ፌዴራሎች አይ ገባኝ። ደህንነት ስትኝ ነው እና ፌዴራሎች እየመጡ ሲከቡኝ ይከቡት እንደነበረ በጣም ብዙ ማኔጀርም ይነግረኛል። ወንድሜ ስጋ ቤት ላይ አካባቢ ያለ ባለቤቴም አለች፣ ስራ ቦታ ነበረች በሰዓቱ እና ብዙ ልጆች ሁሌ እንዲየመጡ ፍቃዱ ይሉናል። ፍቄ ምንድን ነው ብላ ሲደውሉኝ ምን ፈልገው ነው ስል አይ ፍቃዱ ዱባይ ነው በለዋቸው እላለሁ። አሁን ብዙ ጊዜ የምመሰለሽ ይሄ እንደ ወረዳ እንደ አካባቢያችን ብዙ ጊዜ አሁን ድጋፍ ይጠይቁናል። እኔ እንደዛ ነው የተረዳሁት በብዙ አንግል። ፕሊስ ጃፒን እዚህ ጋር አትስደቡብኝ ፕሊስ። እኔን አክብሮን የመጣው ኮመንቱም ፕሊስ ፕሊስ። ኧረ ማኛው ኖርማል ነው እንዴ? እኔ ቤቴ ራሱ እኮ ይሰድቡኛል አውቄ ላሽ ስለምላቸው ኖርማል ነው። አንተ እንዳይደብር እንዴ ነፍ ደስ ችግር በዚህ አጋጣሚ ቅድም ይቅርታ፣ አቤት አቤት፣ ከእኔ አጠገብ የፌዴራል ካምፕ አለ ማለት ነው። ኦኬ እና አንዳንዴ እንደ ሰፈር እንደ አካባቢ የብዙ አንግል እንደ መግባባት ስላለኝ እነሱ ነው የሚመስለኝ። ስለዚህ ችግር የለውም። ከፈለጉ ዱባይ ነው ብሏቸው ነው የምለው። ያ ኦኬ ችግር የለም እንጂ ከሌላ አንጻር አይደለም። እንዲያውም በዚህ አጋጣሚ ትንሽ የሚጎነጨው ነገር ብታመጡ ጥሩ ነው። ለእኔ ማኪያቶ ለጃፒ የሆነች ነገር ላይ እዚህ ኮመንቱን ነው ሀሳቡን ይጨርስ እና ዮኒ ከዛ እንደዛ መስሎኝ ሁሌ ማናጀሩም ሁሉም ሲደውልኝ አይ ፍቄ ዱባይ ነው በሏቸው፣ ያው ከሌሎ ምንም ማድረግ ስለማይችሉ ማለት ነው። ከዛ አጋጣሚ መጥቼ አጋጣሚ የእኛ ስራ ቦታ ላይ 4 ባር አለ፣ የሆነ ቪአይፒዎች አለው። አንዱ ቪአይፒ ቀመጡና ፍቄን ጠሩልኝ አለ። ፎቶ መላክ እችላለሁ። ላይ አላውቀውም ፍቃዱ ማን እንደሆነ ባሏ የነበረው ሰውዬ፣ ይህን ዲፖርት ያደረገችው ቁማር የበላች ሰውዬ ማለት ነው። እሱ ቼክ አለው መቶ ቃል በቃል ሳይቶኝ አውርቶኛል። እሱም ቼክ ይዞ የሚደራደራ የእሱ ምድ አለባት። ዲፖርት ያደረገች እሷ ነች። በቀደም ከነግራችን በኋላ ዱባይ ሆኜ ፍቄ ብር አጨርብሮ ወጥተዋል፣ የሱዳኔ ብር ቀምቶ ወጥተዋል የተባለ የኔ ስር የሚጠፋው ይሄን ጌም የሰራው ፍቄ ግን በተመሳይ እሱ ሊሆን ይችላል፣ አላውቅም። ከዛ ዱባይ ሆኜ ፍቄ ኔ ያለው ጠይቆኝ የማን ሱዳን ብር የማን ብር ነው ያለብኝ? ይሄ ስም እኔ ይሰራ ነበር ዱባይ ሆኜ። ይኸው ፍቄ እዚህ ያለሁኝ ጠሩት። ማን ነው የሚፈልገኝ? ብር አለብኝ ቢል ሰው እዚህ ያለሁኝ በእኔ ጌም ይሄ ስም ይሰራ ነበር የሆነ በዚህ አጋጣሚ ማለት ነው። ከዛ ጨርሻለሁ። ልዙር ዮኒ ሼር ያረኩልና የሚዩት አድርገህ ስመው ሼር ያረኩት እዚች ላይ አንተ ከዛ በፊት አንተ እና እሷ አትተዋወቁም ነበር? በታሪክ ማን እንደው አላውቅም። እሺ ቀጥለስ። በጨራሽ ፓርትነር ስትለው ማቆኝ ባሏ መሆኑም አላውቅም። ፓርትነር ስትለው የማቆኝ እንጂ ባሏ እንደሆነ ማቆም መቼ ነው እሱ ዲፖርት አድርጋው ኢትዮጵያ የገባው በኋላ የምሰማው። በኋላ ላይ መጡ ሲቪል ለብሰው 4 ሚሊተሪ ምንድን ነው ሲቪል የለበሱ የሰማይ ስባሪ የሚያክሉ ክትትል ሚን ሲቪል የሆነ ወጣቶች። ከዛ ደግሞ አንድ ትልቅ ሰውዬ ኮማንደር ነው፣ ስም አልጠራም፣ እሱም አለ። አታውቀኝም ምናምን ብሎ እንደዚህ እንትን ሲለኝ የሆነ ፊቱ ሚዲያ ለምታውቁት ምናምን ይመስላል። ከዛ የት ነው የማውቃት ሚዲያ ምናምን ማውቀ ምን ቤት ተሳሳቀ ማለት። ከዛ ዱባይ የገዛው ቤት ባለቤት ፍቄ እኔ ነኝ። ይሄን ያህል ዘመን ይሄን ያህል ቀን ስታወራኝ ምናምን አለኝ። እግዚአብሔር ምስክሬ ነው ሲለኝ አንተ ባለው እኔ ፍቄ ነኝ አለ። ከኔ አውርተን እናውቃለን? አዎ። እስከዛሬ የሚያወራኝ ማን ነው? አንተ። እኔ አውርቼ አላውቅም። ይሄ ማን ነው? ፓርትነር የምትለው ይባሉ የነበረ ሰውዬ ማለት ነው። እሱን ዲፖርት አድርጓለች። እና እያንዳንዱ ቦታ ላይ ሰዎችን ብሎ ከሀገር በማስወጣት ምድን መስሏት ነበር። እኔም ዛሬ እዚህ ጋር ሚዲያ ሳይመጣ በብዙ ሽምግልና በብዙ አባቶች በብዙ ትልቅ ሰዎች ብዙ ጓደ ጠይቄያለሁ። ሳሪን ልኬያታለሁ። በዚህ አጋጣሚ ወንድሜ ዮኒ ሳሪ ይህን ያልገዛው እቻለሁ። እሱ አራት መጣችና በዚ እንድታስታውሱ ጥሬ ከረሜላ ሰራት። ከረሜላውን ቀይር ያገንብ ሰር ይቻላታለሁ። የመጀመሪያ ቀን በረከት አምጥቷት በረከት ቨርሳች የሚባለው ልጅ አስተዋውቆን እሱ ነው ባለቤቱ እሱ ነው የገዛው ብላ አስተዋውቆኝ ሳሪ ጋር አውርተናል። ከዛ ነገሮች ችግር ሲፈጠር ቁጭ አድርጌ አውርቻታለሁ። የቤቷ ሂጄ እሷ ጋር ሂጄ
እና ዲፖርት ያደረሱ አራጆች አሉ፣ ዲፖርት የተደረጉ ማለት ነው። እና ብዙ ሚዲያ ላይ የማውራት አቅም ስለሌለኝ በደምብ ተረዱኝ። እኔም ልልህ የፈለግኩት ነገር ምንድን ነው ያሉትን አሁን እኛ እንድትነጋገሩ እና ገንዘቡንም ጆካ አንድ የጃፒዝም ቅድም ያለውን ላሰማ፣ ምናልባት ከተሳሳት አርሙኝ በል። እዚህ ጋር ቅድም ያወራነውን ሪከርድ አድርገው ፖስተውታል ሌሎች ሰዎች እና እስቲ ጆከርም ስማው ፍቄም ስማውና ታስተካክለው የምትለው ነገር ካለ ጃፒ ቅድም ያለው ነገር ትክክል ነው። ስሙ ለዛ ነው ላኩልህ ሆነ አንድ ጊዮርጊስ እሱ ማለት ምን መሰለህ፣ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። እሱ ጋር ተቀጥሮ የሚሰራ ወልደ ጊዮርጊስ ጋር የሚሰራ ልጅ አለ። ልጆችን ቤስት ያሉ ልጆችን ስልካቸው እየጠለፈ እዚህ ኢትዮጵያ ኢንሳ ይሰራ ነበር አሉ። አምልጦን የሄደው እሱ ነው። ይሄ ጌም የሚጫወተው ልጆቹ ስታፎቹ ስልካቸውን ይጠልፋል። ከፈለገ ብዙ መረጃ ይዘባቸው ሰራተኛ ስቃያቸው ነው የሚያሳያቸው። እሱ ጋር ያለው ልጅና ወልደ ጊዮርጊስ ይህን ጌም የሚጫወቱት ጆከርን ደውለው ዝተውበት እንደፎከሩበት መረጃ አለኝ። የሚገርም ነው። መረጃው ከኛ መጣው እሱ ላይ እንደዛው አለ። ከዚህ ያ ዮኒ መረጃውን ከየት እንዳመጣ ንገረን ያልኩት። ዮኒ አቤት አቤት፣ እየሰማኝ ወንድሜ? እሺ እየሰማሁ። ወንድሟ ቤቢ የሚባል ስም አውቀዋለሁ። እሺ ኢንሳ ይሰራ ነበር። ኦኬ ተደብቆ ሀገር ወጣ። እሱ ጋር ነው አሁን ወልደ ጊዮርጊስ የሚባለው ወንድሜ። አላውቀውም። የማውቀው ሚዲያ ላይ ነው። ኢቴች ዴሊቨሪ የሚባለው ካምፓኒ ሲመሰርትም እኔ ዱባይ ነበርኩኝ እና ይሄ ሁሉ ሲፈጠር ይሄድ ነበር። ይህን ካልከው ጋር እንዴት ነው የምታስታርቀው? ነው ላስታርቀው? ቆይ ላስታርቀው አይደለም፣ ሀቁ ነው ማውራው። ምንም ማስታወቂያ የለውም። ለምን እንደዚህ እንደምን ልንገርህ፣ ሙሉ ልጆቹ ሙሉ ሰራተኞች ስልካቸው ይጠለፋል። ስልካቸው ያወጣቸው እራሷ ሰላማዊት አድማሶ በራሷ አይዲያ ያወጣችላቸው። ኤቭሪ ነገሯ ለእሷ ነው የሚደርሳት። ባንክ ብር ገብቶላቸው ብር አይደርሳቸው ሰራተኞቹ። ነገ ሚዲያ ወጥቶ ማውራት ይችላሉ። ሙሉ ቤት ያሉ ሰራተኞች ታመጣዋለች። እሷ ነች ስራ የምታስጀምረው። በእሷ አይዲ ሲም ይወጣለት። እንደገባ ስልክ ትገዛለታል። ሲም ታቀብለዋለች። በሷ አይዲ የሚወጣው ምን ነገር ለእሷ የሚደርሳት ብከነስለውም ምንም ነገር ባንክ ዲፖዚት ብታደርግለትም ምንም ብታደርግ ለእሷ የሚደርሳት የሚያውቁት ነገር የለም። ይሄ ችግር የተፈጠረው መቼ ነው? ይሄ ቪዲዮ የወጣው መቼ ነው? ለነ ጆከርም ለሰንበድም ይሄ ቪዲዮ የወጣው መቼ ነው? ደሞ ስትቀማቸው፣ ስልካቸው ሲጠለፍ፣ ስልካቸው ሙሉ ቀፎ ሲቀሙ፣ ይሄ ነገር እየሰፋ ሄዶ ማለት ነው። ራሷ በሰራችው ስህተት ነው። እዚህ አንድ ጊዜ ፍቄ አሁን የጠየቀህ እሱ ስለወልድ ነው። ቅድም የሆነ ነገር ተናግረዋል። እኔ መጥቼ ስጠይቀው ወልድ ብዬ ስጠይቀው የንግግር ችግር ነው ብሎ ተናግሯል። እሱ ነገር ላይ አሁን ወልዴ ምናልባት እንደ መግባባት እሷ ጋር ይግባባል ለማለት ፈልጎ ይመስለኛል እንጂ ወልዴን እዚህ ወንጀል ውስጥ እያስገባ አይመስለኝም። ደግሞ ሰማንና ዮኒ ትክክለኛውን ነገር ይመልስልን። ልጁ የጠየቀውን ብሏል። ይህንን ነገር እኮ ብሏል። እሱ አሁን እኮ የጠየቀውን አይደለም እየመለሰ ያለው ልጁ የሚመልሰው ሌላ ነው። የተጠየቀው የሰማ ነው። ጆከርን አስፈራርተውት ነው እያለ ነው። እኔ ማንም ሰው እሱ የንግግር ፍቄ አሁን እኔ አንድ ጊዜ ልክፈትልህ እና ሰማ ነው ፍቄ አንድ ጊዜ ሰማ ነው። ወልደ ማርያም ነው ወልደ ጊዮርጊስ እሱ ማለት ምን መሰለህ፣ እሱ ጋር ብዙ ሲስተሙ የሚሰራለት የሰው ወንድም አለ። አንድ ዮኒ እሱ ጋር ተቀጥሮ የሚሰራ
ዮኒ ነገር እኮ ሰማ ነው። አሁን እሱ ይመልሰውና ልጆችን ቤስት ያሉ ልጆችን ስልካቸው ዮኒ ኢትዮጵያ ይህን ላስታክልልን አምልጦ ነው የሄደው። ዮኒ አቤት ይቅርታ ወንድሜ፣ ፍቄ አንድ ደቂቃ አዳምጠኝ። ለምትናገረው ነገር እና ለሚሆኑት ነገሮች ዶኒያውን ጭንቀቱ እስከተትና ብራዘር እንደዛ ሳይሆን ስትረስ በስትረስ አረጋችሁኝ እኮ። አዎ ግን ሀቁ ገብተዋል። እኔ የቀረችኝ ጸጉር ትመለጥ አራት መለጥ ዮኒ የሚያስጨንቅ ጉዳይ እኮ አይደለም። ውሸት ይመለጣል። ይሄ ሰውዬ ገንዘቤን ተበልቻለሁ ብሎ መጣ አይደለ? አሁን የጠራቸው ሰዎች አሉ እዚህ መካከል ላይ ምናልባት እሱ የተናገርበትና የሚናገርበት የንግግር ችግር እንጂ ወልዴ እዚህ ነገር ላይ የራሱ ድርጅት ያለው ሰው ነው። ራሱን ችሎ አስፈራራ ነው ተብሏል። ጉዳዩን የታውቀውት አስፈራርቶት ነው አለን መጀመሪያ እንደመጣ። እኔ ማንም አስፈራ አንተ እኮ አልክ አልተባልክም ጆከር። ይህንን ነገር የንግግር ችግር ነው ብሎ ብሎሃል እኮ ዮኒዬ። እኔ መጥቼ ስጠይቀው ወልዴ እዚህ ነገር ውስጥ እንደሌለበት ከዛ ተባብላችሁ ነው የሰው ስም ሀሳቤን ልጨርስ ይሆን? ኦኬ ጨርስ። የሰው ስም ከምታጣቅስ ዋናውና ትክክለኛው እዚህ ጉዳይ ላይ ያሉ ሰዎችና የተበደልከውን በደል እሱን ብቻ ተናገር ስለው ቅድም ምንድን ነው ያለ እሱ? እኔ የንግግር ችግር ነው። እኔ አሁንም ምለፍቄ ለምትናገረው ነገር አገናዝበ ተናገር። ሚዲያ ላይ እንደዚህ ሪከርድ እየተደረገ ይቀመጣል፣ ሌላ አጀንዳ ይከፈትባል። የሌሉ ዋናው እሷ ናት። አሁንም ምስክሮችን ይዘህ እኔም የማውቀውን አውቃለሁ፣ የምናግዘን እናግዛ፣ እሷም ትምጣ አንተም ትምጣ። እዚህ ፊት ለፊት ሁለታችሁ ምስክራችሁን ይዛችሁ መታችሁ ተነጋገሩ። የሌላ ሰው ክፋት የዳኘንም ስም አጥፍቷል። ለዛ ደግሞ እኔም ሪከርዱን አመጣለሁ፣ አሁንም አሰማለሁ ስለ ዳኘ የተናገረውንም። ገባ? እኔ ዳኘ ወንድሜ ነው። ስለዚህ ስለ ዳኘ የተናገርካትንም ጃፒ ስማኝ፣ አድምጠኝ። ሁለት ነገር ስማኝ። ሀቅ ካለ መጀመሪያ ሁለት ነገር አድርግልኝ። አንደኛ እኔ አሜሪካ ኖርም ኢትዮጵያ የምኖረው በእኔ ስም ጌሙ የተሰራው። ሁለተኛ እዛ ቤት የሚኖር ሰራተኛ ስልኩን ቀምታው፣ ስልኩ ያስቀማት ማነው? ወንድሟ ነው። ስልኩን ቀምቷለች። ሰላም የቤት በሳቱ እኔ ብሎክ ስታደረገኝ ወይም እኔ ከኔ ጋር ንግግር አንግባባ ስንል የቤት ባለቤቱን ቀጠለች። ስትቀጠል ስልኬ ጠፋኝ፣ ስልኬ ስጭኝ ሲላት ስልክ ቀምተዋለች። ከቤቱ ስታፍ ቼክ ማድረግ እንችላለን። ከዛ በተረፈ አንተ ስለ ጮክ የሚደበቅ እውነት የለም። አንተ ሪከርድ ስላለክ የሚወጣ እውነት የለም። በዚህ አጋጣሚ በደምብ ልንገርህ፣ በደምብ ስማኝ። ሪከርድ ማድረግ አድርገው። ስለ ዳኘም ውሸት አላወራሁም፣ ሀቅን ያወራሁት። ወንድሜ ይሰማኝ፣ እርግጠኛ ነኝ መልስ ይመልስልኛል። ይሄ ማለት ደግሞ አጭበረበረኝ አላልኩኝም፣ አላጭበረበረኝም ወንድሜ። በስራ ምክንያት አወራን፣ እሷን ፈርቶ ሆልድ አደረገ፣ ቆመ፣ ስራው ስታካረገ ሲያረግ ይሄ ብር ተበላውን ያልኩት እንጂ ወንድሜ ዳኘ በለኝ አላልኩም። እዚህ ጋር ወንድሜ እሱን ጠይቀው ነው ፍቄ ፈርቷት እሷን ያልከው ነው ወይስ ዮኒ ቅድም ባስረዳ ዮኒ ማኛ ማለት ነው? የሆነ ቦታ ላይ ኮንፊውዝ ሆኛለሁ የመሰለኝ። እንዲያውም ዳኘ ራሱ የሚል የሆነ ቪዲዮ እንደሚመስለኝ ከተሳሳትኩ አርሙኝ። እንችናንም እንደዛ ያልከው ይመስለኛል። ዳኘ ከተሳሳትኩ አርሙኝ። ዳኘ የሆነ ነገር ብሏል። ዳኘ ራሱ አጭበርብሮኛል፣ ወደ 23,000 ድራም ተጭበርብር ያለው ከዳኘ ራሱ ስደውልለት አያነሳም፣ ስልኩን አያነሳብልኝም ብለሃል። እንደዚያ ያልኩት ይመስለኛል። ለዛ ነው አመጣዋለሁ አልኩ እኮ። ግን ምን መሰለህ ዮኒ፣ ገባ እንደዛ ብለሃል። ዮኒ አንዴ ዮኒ ቅርታ አድርግልኝና እዚህ ጋር ጃፒ ሲሪየስ ባይዘወይ ጆከር ቴንኪው። ለመጀመሪያ ጊዜ ነው ጆከር ሰላም ምለው። ዮኒ ይኸውልህ ይሄ በሽታ ኢሮፕን ገብቷል። እኔ መስራትም አልቻልኩም፣ መንቀሳቀስም አልቻልኩም። ማሏሽ ነገር ሲሪየስ። እኔ ስራዬ ነጮች ጋር ነው፣ ግን እንዳልኖርም እንዳልሰራም እንዳልደረግ ኤኒዌይ አንድ ላይ ልንገራችሁ። ግን ለምንድን ነው እንዲህ አይነት ነገሮች? ሶርስ ነው አይደል? በቃ እኛ ባህላችንን፣ ምግባችንን፣ ሁሉን ነገራችን ለሌላ ዓለም ማስተዋወቅ ነው።
በቃ ለምንድን ነው አንድ ቀን ለእኛ መድረክ የሌለን? ለምንድን ነው እንደ ቢዝነስማን እንደ ሬስቶራንት የሆነ በቃ አንድ ቀን ፌስቲቫል የሌለን? ይሄ ያስጨንቀኛል። እና ቴንኪው በጣም አመሰግናለሁ። ወዳችኋለሁ። በጣም አፕሬሽቲዩ አንተ ምሳሌው ጃፒም ሁላችሁም አመሰግናለሁ። ግን የሆነ ዘር እንዲጠፋ ይፈለጋል፣ ግን መሆን የለበትም። እሺ ብሮ የአንተ ሀሳብ ጠቅለል ያለ ጉዳይ ነው። ይኸውልህ አንድ ጊዜ ይችን ነገር እኔ ልናገርና ሚዩት አደርጋለሁ። ዳኜ ብዙ ጊዜ የሆነ ነገር ሲጠቆም በተደጋጋሚ ስማቸውም እንድነሳ ይደረጋል። የተለያየ ነገር እነሱ ላይ የሆነ ዘመቻ ዳኛው አለ እዚህ ነገር ውስጥ አይመለከተውም። ዳኛው አለ አዞታል። በትዕዛዙ መሰረት ሲያመጣ ራሱ ፍቄ ያካል ችግራቸው የሴትዮዋና ያን ነገር እንዲቋረጥ የሆነ የሴትዮዋና የእሱ መካከል ላይ የተፈጠረው ችግር እንጂ የዳኘ ክህደት አይደለም። ዳኘ የለበትም እና ለምን አትጠይቀውም? 23,000 አስበርብሮኛል እየተናገረ እኮ ነው። በልቶኛል ካለ እሺ እስኪ አሁን ፊት ለፊት ይናገር። እኔ እኮ አመጣላለሁ እሱን ተወው። ለምን አሁን እሱ አለ አይደል እንዴ? ለምንድን ነው አንተ እንዲመላለስ የፈለከው? የዳኘ ስም እንዲነሳ የፈለከው ለምን ያደርጋል? እንደዚህ ለምን ይናገራል? በአፉ እየተናገረ አይደል እንዳልበላኝም እያለ ለምንድን ነው እየደጋገመ አንተ ስለ ዳኘ የምትወራው? ዮኒ አውራሽ እዝነት ነው ወይስ የሱ ስም እንዲጠፋ ነው የፈለከው? ለምን ስሙን ያጠፋል? ሪከርድ ተደርጎ ዮኒ ጠይቀው ባልተቤቱ አሁን ዳኘ ያንተን ገንዘብ በልቷል ወይ? መልስልኝ ይሄንን ጆከር አንዴ ይቀርታ ሪከርድ ተደርጓል እኮ ነው የምልህ። መጀመሪያ ያንተ ሪከርድ ነው መርጃ ወረኛ አንተ ፈለክ ነው እኔ ጥያቄ ጆከር እኔማ ለምን ጊዜም ሰማቸው እንዲነሳ ትፈልጋለህ? ጆከር አንዴ ስማኝ። በስህተት የተናገርኩት ነው አለ አይደለ? ባልተቤቱ ለምን በቅባት ያነሳዋል? ባላረገው ነገር ለምን አላነሳም? በቃ እኔ በስህተት የተናገርኩት የንግግር ችግር ነው አልበላኝም አለ። በቃ ለምንድን ነው አንተ እየደጋገምክ ይሄን ነገር ማድረግ የፈለግከው? ጆከር ለምንድን ነው ልጁ ባለ ሆነው ነገር መጥቶ የሰው ስም ባልሆነው ራሱ ጆከር እየጠየቅነው ነው እዚህ ጋር እኔ ነኝ የምቆረቆርለት ለዳኜ ዮኒ። ለምን ባልሆነ ነገር ስሙን ተቆርቁሮ ሳይሆን አንተ ስሙ እንዲጠፋ ነው እያደረግክ ያለው ዮኒ። እንደዚህ አይነት ይኸውልህ እንደ ቅቤ ምላስ እየተደረገ ፋራ እንዳታደርግንኛ። ቢራ ጠጣለሁ ብለህ ድራማ ተው ጆኪ ዮኒ። ለስድድብ ከሆነ ያስገባን ኦኬ። አይ ሌላ ጊዜ ይኸውልህ ምን ታደርግ መሰለህ ፍቄ፣ ሌላ ጊዜ አንዴ ልቋጭልህ ልውጣ። አንድ ጊዜ ነገር መጥራት ስላለበት ነው። አንድ ነገር ልበልልህ። አንተ ቅድም ያልከውን ያስረዳሃቸውን ድጋሚ ድገመው ፕሊዝ። ስለ እኔ እስኩ ምን ይሆን መሰላችሁ? ቆይ አንተ ጃን ይዘህ ትመጣለህ ሌላ ጊዜ። ለእሷ ምን ይደረጋል? ጥሪ ያደርጋለሁ። የምትፈልግበት ቤት መገናኘት ትችላላችሁ። ከፈለጋችሁ እኔ ቤት፣ ከፈለጋችሁ ሌላ ቤት፣ የምትፈልጉበት ቤት ተገናኙ። ከዛ ምን ይደረጋል? የተባለውን ነገር በማስረጃ ይቀርባል። ይሄ ነው መሆን ያለ። ካልመጣች የትኛውን ቤት ተጠርታ ካልመጣች እቺ ሴት በደንብ ተጠያቂ ናት። ከመጣችና ግን ይሄ ነው ብላ ካስረዳች ያንን ነገር እንትን እንለዋለን። ይሄ ነው ያለው ነገር አይደለም ዮኒ ቆይ ፍቄ አንድ ጊዜ እችን ነገር አጥራት ፍቄ። ለምንድን ነው እነሱ ጆካ ፍቄ ምናምን የሚባባሉት? አሁን የእናንተን ድራማ ተዉትና አንዴ ጃፒ እባክህን አቦ በእናትህ ወደዛ ሄደህ አንተ ቅርሻታም ሴታ ሴት ይገባኛል። አንተ ዳኘንም የምታነሳበት እንዳንተ አይነት ቆሻሻ ይኸውልህ፣ ማንም ሰው እኛ ጋር መጥቶ እንትን ማለት አይችልም። ሀብተኛ ነህ በእውነት አንተ ምን ማድረግ እንደምትፈልግ እኔ ሁላችንም ባለጌ እንዳንተ አይነት ስድ በእናትህ። ይሄ ነው ታሪኩ። አይ ከባድ ኬስ፣ ይሄ ቀላል አይደለም። ለወደፊት እኔ ልንገርህ፣ ለልጁ ጃፒና እንትናን ብናስታርቅ ደስ ይለኛል፣ ቢስማሙልኝ ደስ ይለኛል። ግን ለጊዜው የሚስማሙ ወንድሞች አይደለም። የተስማሙ ጊዜ ደግሞ አሪፍ ወዳጆች ይሆናሉ። ምክንያቱም በጅቦና በጃፒ አይቼዋለሁ። ጅቦና ጃፒ በጣም በጸብ የሚፈላለጉ ሰዎች ናቸው። ግን በመሀል እንትናም ጃፒ ማቅ አለው። ምንድነው ጃፒ እያለ ያለው? ቅድም ያወራኸው ሪከርድ ተደርጓል፣ ያልከው ሌላ ነው፣ አሁን ሌላ ነው እያልክ ያለኸው እያለ ነው የሚለው። ግን እኔ ያሳዘነኝ ነገር የልጁ ሀቅ ተበልቷል። የልጁ ሀቅን እኔ ከጎን ነኝ ብሮ። ዛሬን ያገኘው ተነጋግረን አናውቅም። እግዚአብሔር በሚያውቀው
አላቅህም። ኬዙ ደርሶ ነበር፣ አልገባውበትም። ለምን ያላመንኩበት ጉዳይ የራሳቸው ቤተሰቦቹ መጥተው ካልተናገሩ በዚህ ጉዳይ አልገባበትም ነው። ጃፒ ይዞት መጣ፣ እንደ ቀልድ አውራ ነው። ከዛ አንተ መጣ ማውራት ጀመረ። ስለዚህ የምናደርገው ምንድን ነው? በሚመች ቀን ቀጠሮ እንይዝና ከዛ ልጅቷ በተመቻት ቦታ ላይ መቅረብ ትችላለች። የኔ ፔጅ ካልተመቻት ሌላ ፔጅም ገብታ መነጋገር ትችላላችሁ። ሀቀን እግዚአብሔር ያውጣል። የንግግር ስህተቶች ነበሩ በመሀል ሲናገር ምን ብሏል? እኔ የሶሻል ሚዲያ ሰው አይደለሁም። ስለ በሬ ስለ ገለመሌ ካወራኝ ግን በደንብ አድርጌ ማውራት እችላለሁ። በመሀል ስሜታዊ ሆኜ የተናገርኩት ነገር ሊኖር ይችላል። እንትናም አጭበረበረኝ ያልኩት ምናልባት በንግግር ስህተት ነው እያለ ሲናገር ነበር። ስለ ወልደ ጊዮርጊስም ለማስተካከል ሞክሯል፣ በንግግሩ ሞክሯል። ጃፒ የሚለው ደግሞ ፈርተ ነው እያለው፣ ጃፒም ፖይንት አለው፣ ልጁም ፖይንት አለው። በመሀል ጆከር ያለው ምንድን ነው? እኔ ነኝ ይህን ሰውዬ ሚዲያ ላይ ያመጣሁት። ሚዲያ ላይ አምጥቼ ችግሩን ምኑን እንዲያወራ ያደረግኩት እኔ ነኝ። ልጁም ተናግሯል። ጆከር በጣም ነው ያገዘኝ፣ በጣም ነው ከጎኔ የሆነው። የማስፈራሪያ ለእኔም ይደርሳል፣ ጆከርንም አስፈራርተውታል እያለ ነበር ሲናገር የነበረው። እንግዲህ እንደሰማ ነው። ስለዚህ አሁን የምናደርገው ምንድን ነው? ከጸባችሁ ይልቅ እንድትጣሉብኝ ስለማልፈልግ ነው። ይቅርታ ስላወረድኳችሁ ስለማይጠቅም አይጠቅም። ስድድባችሁን እንድትሰዳደቡ አልፈልግም። ጃፒም ወንድሜ ነው፣ ጆከርም ወንድሜ ነው። በቃ እንዲሰዳደቡ አልፈልግም። ስለዚህ ፍቄ ወንድሜ እግዚአብሔር ይሁን አለው ኤኒታይም በዚህ ጉዳይ ላይ አንተና ባለ ጉዳዩ እንዲሁም ጆከር እዛ ላይ ጉዳዩ ስለነበረበት ጆከር እዛ ቦታ ላይ መኖር አለበት። ጉዳዩ ላይ ነበር ጆከር። አንተን ይዞ የመጣው እሱ ነው። በዚህ ጉዳይ ላይ መነጋገር ባለባችሁ ጊዜ ትነጋግራላችሁ። ከዛ በኋላ ሌላ ጊዜ ጃፒም ከገባ ጆከር ይወጣና ጃፒ ይገባል፣ ጃፒ ይወጣና ጆከር ይገባል። እንደዛ መሆን አለበት። ከዛ ውጭ ግን አሁን እኔ እንደታየኝ ግን እኔ ራሱ ስጠይቀው የመለሰልኝ ነገር አለ። የመለሰልኝ ነገር ምንድን ነው? እንትና የመለሰልኝ ምንድን ነው? ልጁ ፍቄ የመለሰው ምንድን ነው ስነግረው፣ እንትና እኮ በደንብ ሲገባው ማለት ነው እኔ የተናገርኩት። አይ ዳኛው አለልኝ እኮ እንደዛ ማለት አይደለም ብሎ አስተካከለው። እንዴ ሌላ ሰው ከነገረኝ እንዴ የሞተ ስጋ ነው የሚቀርበው ብባል ላጥ ብዬ ነው የምሄደው። ስለዚህ ያው የከሰርኩት ነገር አለ ለማለት እንጂ በሌላ አይቶ አይመስለኝም። ለማንኛውም በቀጠሩ ተገናኝተን እናወራለን። እንዲያውም በውስጥ ብሎኛል፣ እግዚአብሔር ምስክሬ፣ ጆከር የሆነ ማውራ ጉዳይ አለ ብሎ ጽፎልኝ እሺ ብዬው ነበር። ለካ ስለዚህ ጉዳይ ነው የማውቀው ነገር የለም። ለማንኛውም እንግዲህ ብዙ ጉዳይ ዱባይ አለ፣ በየተራ የምንሄድበት ነው። ፈጣሪውንን ነው የምለው። ለማንኛውም ብር እግዚአብሔር የለፋበትን በተለይ የፈለገው ከብሩ የበለጠ ስሙን ነው። ፍቄ ወንድማችን 18 ዓመት በዚህ ይታወቃሉ። በዚህ ስራዬ ስሜ ይመለስልኝ። እኔ የሞተ ስጋ አልሸጥም፣ በሞተ ስጋ ላይ አላደርግም፣ እንደዚህ አይነት ማንነት የለኝም ብለዋል። ይሄ ማንነቴ ነው፣ ይህን አላደርግም በጭራሽ፣ ማንም ያቀኛል በዚህ ብለዋል። እቺ ሴት ለሴታፕ አድርጋ እንደዚህ አድርጋ ሰውየውን ከጨዋታ ውጭ ለማድረግ የሰራቸው አይነት ነው የሚመስለው። ነው እያልኩ አይደለም፣ ነው እያልኩ አይደለም። ሌላው ምንድን ነው ጃፒ ስትጠይቅ አግሬሲቭ አትሁን ብሮ